የራሴን ስራ ስጀምር በጣም ፈሪ ነበርኩኝ። ማለት በቃ ሰው ሄጄ ለማናገር እንፈራለሁ። ፕሮዳክት ይሄ ነው ምናምን እያልኩኝ እፈራለሁ። በቃ ምን ይሉኛል፣ ሪጀክት ያደርጉኛል ብዬ ነበር ብዙ ጊዜ የማስበው። እና የሆነ ቀን ምን ሀፕን ቢያደርግ ጥሩ ነው። ኢት ዋዝ ዘ ቤስት ሞመንት ኦፍ ማይ ላይፍ እና ዋን ኦፍ ዘ ቤስት ሞመንትስ ስራ ላይ እና የሆነ ቀን ካርድ ታዝዤ የሆነ ቦታ ሄጄ ማሸከም ነበረብኝ እና ሄድኩኝ። ሲሄድ ሰውየው እንዳጋጣሚ የለም እና ኦኬ በቃ ችግር የለውም ሲመጣ ምናምን እመጣለሁ ብያቸው እሺ አሉኝ። ለወጣ ስል አይሶ ሰምዋን በጣም ፌሚሊየር የሆነ ቁጭ ብሎ በቃ ራት ምንድን ነው ሊበሉ ነበር እንደ መክሰስ ምናምን ነገር እና እንዲህ ሰው ያቋርጥ የት ነው የማውቀው ምናምን ቢል ለካ መሪ ፖድካስት ላይ ይችዋለሁ። ኦኬ መሪ ፖድካስት ላይ ጥግ ቆምኩኝና አበስ ታኪንግ ሂም ማለት በቃ ሲያስፈራ ለሰውየው ራሱ እና ጥጌን ይዤ ከሰው ጋር ነበር። ስለዚህ ደግሞ ሆነ ባደር ሄም ሂጅ ላውራ ያልኩኝ ነበረ። ኦኬ ከመጀመሪያ ማን እንደሆነ ለወቅ ብዬ ሄጄ ፖድካስቱን ሳይ ኦኬ ስሙን አወቅኩት። ኦኬ አይ ኖ ሂዝ ኔም ማን እንደሆነ አወቅኩኝ። ከዛን ኦኬ በቃ እንዴት ላድርግ ላውራው 5 ደቂቃ 6 ደቂቃ ምናምን ከራሴ ጋር ማውራት ጀመርኩኝ። እና ብዙ ጊዜ የኔም ሀሳብ ምንድነው በቃ ላለመሄድ በጣም ብዙ ምክንያት ነበር። አረ በቃ ችግር የለውም እንደውም እኔ በቃ የሆነ ሰክሰስፉል ስሆን ሲያልፍልኝ ይመጣል ወደ እኔ ለምን ወደ እሱ ሄዳለሁ ምናምን እያልኩኝ በጣም ብዙ ሰበቦች እያቀረብኩኝ ነበረ። እና በቃ ጨነቀኝ ቆሜ በቃ ችግር የለውም ልሂድ እና ሌላ ቀን አገኘዋለሁ ችግር የለውም ምናምን ፈርቼ እኮ ነው። እና የሆነ ሰዓት ላይ እንደ አጋጣሚ ከሰው ጋር ነበርና ተነሱ። እነሱ ሲነሱ ብቻውን ነው ሰው አይሰው አን ኦፕኒንግ ኦኬ በቃ ይሄ this is the last moment 5 ደቂቃ ምናምን ብትሆን ነው ይሄን ሄጄ በቃ ላወራው በቃ ልሂድ አልሂድ ምናምን ያልኩኝ ፋኬት ልሂድ አልኩኝ እና ሄድኩኝ። በቃ ሪሄርስ ያልኩኝ ነበር። ሰላም እንደዚህ ይባላል ፊሊጶስ ይባላል እንዲህ ምናምን ብዬ ሲሄድ ሰላም ነው ሰውየው ሃይ አለኝና ተነሳ። ሰላም እንዲህ ሲነሳ በጣም ረጅም ነው ጠፋብኝ የምለው ነገር እንዲህ በጣም ረጅም ነው አልኩት። ይወስዳል እንተዋወቃለን እንዲህ አለኝ። አይ አልተዋወቅም ግን give me 5 minutes I have a product አንዴ ያስይልኝ እና ከዛን በቃ የሆነ ነገር እንሰራለን እንደ ምናምን አልኩት። እሺ ችግር የለውም ዋስቴት ምናምን አሳየኝ። አሻውም ከነክት ካርድ በቃ እንደዚህ ነው እና እንደዚህ አሳየሁት። እንደዚህ በቃ ለካርግህ ምናምን የኮንታክትን ይሰጣል ምናምን ስለው ስ ማይን ብሎ ነው ወይ በጣም አሪፍ ነው በቃ ሀቭ ማይ ኮንታክት እና በደንብ እንሰራለን አለኝ። ኦኬ በቃ ደስ ናይስ አይ ክሎዝ ዲል ራይት። ከሱ ጋር የነበር ሰው መጣና ዋትስ ምናምን ሲል እንዶ ፊል ያሳያቸው አለኝ። አሳዩዋቸው they were very amazed በቃ ችግር የለውም ለእኛም እናዘርናል በጣም አሪፍ በቃ ሰውጣ ማለት ነው። you have no idea ግቢ ውስጥ ነበርኩና በጣም ነው ደስ ያለኝ። ብትበዝ በቃ ደስ አለኝ። that's the one of the moments በጣም ደስ አለኝና ልውጣ በቃ እዚህ ሁሌ ልምጣ እንደ ሐሙስ ምናምን እያልኩኝ ነበረ ቦታው እንደዚህ ብዙ ፓክት ስለሚሆንና ኦኬ በቃ ልወጣ ስል የሚገርም ሰዎች ደግሞ በቃ ሱፍ የለበሱ ምናምን እንደሱ አይነት ሰዎች መጡና ገቡ ውስጥ ሄጄ ላናግራቸው እንዲህ አልኩኝ። አይ ችግር የለውም ሌላ ቀን ምናምን አልኩኝና እንደገና ወደ ላለመሄድ እኮ ነው እንደገና ፈራው። አይቶ ችግር የለውም ምናምን ብዬ ውስጥ ገባ። ውስጥ ስገባ ለካ ከሰውየው ጋር ቁጭ ብለዋል። አልገባችሁም በቃ ጥጌን ይዤ በቃ ቁልጭ አለጫለሁ እንዲያይ ማለት ነው። ቀና ሲል አየኝ ፊል እያለኝ ናና አለኝ። በስመ አብ በቃ ያው ነው አይዲያ እንዴት ደስ እንዳለኝ ምንም እንዳላወቀ አይኖ እኮ ለካርዱ እንደጠራኝ እኮ አውቃለሁ ግን ምንም እንዳላወቀ ሄጂና ሰላም ነው እንዴት ነው ምናምን ስል የቅድም አሳያቸው አለኝ። ወጣ አደረኩኝና በቃ እንደዚህ ነው እንደዚህ እሰራለሁ ምናምን ወዳስ ዊሊያም ሜዚ እኔ ቢዝነስ ካርድ እኮ ይሄ ነው ምናምን እንደዚህ ብታደርጉ ይሻላል ምናምን ብለን 5 ሰው ነበር የመጣው ለ5 ማሳያቸው በጣም ወደዱት እና ፋስት ፎርወርድ 7 ወር 8 ወር ሆኖኛል። ከዛ ቀን ልክ ከተጀመረ ጀምሮ 7 ወር ሙሉ ፎሎ አፕ ያደርኳቸው ነበረ 7 ወር ሙሉ እና አት ዘ ኤንድ ወደ 8 ነው ምናምን አዘዙኝ። ያው ፎሎ አፕ በጣም ብዙ ነው የሚስተካከል they're very busy ደግሞ እንደዚህ ሰዎች እና ከ8 ወር በኋላ አግኝቼው he posted it on LinkedIn አሳያቸዋለሁ ያን ፎቶ እኔ በቃ አሸክቤ ነበር መሄድ የፈለጉ ፎቶ እንነሳለኝና ፎቶ ተነሳን then he posted on LinkedIn ልክ ከኦፊስ ወጣ ቻርጅ አልነበረውም እና ከኦፊስ ወጣ ስልኬ ቀይ በርቶ ላይክ ኖቲፊኬሽን በርቶበታል። ምንድነው ናስ ታጋርጉኝ ፒፕል በጣም ብዙ ነው ላይክ ያደርገውና ያኔ ባሊድ ኖሮ በቃ ይሄ ሁሉ አፕን ያደርግም ነበር አልኩኝና the best ምክር ምንድነው is like ምክርም ሳይሆን አንዳንዴ you never know አምሲም ታደርጋለች እና አንዳንዴ ያስፈራል በጣም ነው የሚያስፈራው ግን the best they'll say no እውነት እና ካለመሞከር ደግሞ አሁን ቤት ቁጭ ገብቼ በጣም ይቆጨኝ ነበር ለምን በሞክሮ ኖሮስ የሚለው ነገር ነበር እና በሞክሬ ደስ ብሎኛል። እናንተም እንደዚህ አይነት ነገር ቻንስ እና ኦፖርቹኒቲ ካያችሁ ለነገ አታስቀምጡት በኋላ ላይ ሄዳችሁ ምናምን ሳይሆን አሁን ሄዳችሁ ሄዳና secure your opportunity እንደዛ ነው እና እስካሁን ድረስ ብዙ ነገር እንደዛ አድርጌያለሁ እና paid off አላሻችሁም so yeah
ዮር ኦፖርቹኒቲ እንዳፈሩ ደግሞ